የበርካቶችን ልብ የሰበረውና እጅግ በርካቶችን ያሳዘነው ከእግር ኳስ በላይ የሆነው የጋክፖ የእንባ ምሽት። ይህ ታሪክ የዓለም ዋንጫ ልብ የሚነካ ክስተት ሆኖ ተመዝግቧል። የኔዘርላንዱ ኮከብ ጋክፖ ከሞሮኮ ጋር በነበረው ወሳኝ ጨዋታ ላይ ጎል አስቆጥሮ መሬት ላይ በመውደቅ በእንባ ተሰበረ። ያን ጊዜ ስታዲየም ውስጥ የነበሩ ደጋፊዎች የደስታ እንባ መስሏቸው ነበር። እውነታው ግን ፈጽሞ የተለያየና እንዲሁም ደግሞ ልብ ሰባሪ ነበር። ከጨዋታው ጥቂት ሰዓታት በፊት የህይወት አጋሩ በእርግዝና ላይ የነበረው ልጃቸው በማህፀን ውስጥ እያለ በሞት መለየቱ አሳውቀው ነበር። በዚህ እጅግ አስደንጋጭና መራር ዜና ውስጥ ሆኖ ጋክፖ ሁለት ከባድ ምርጫዎች ነበሩት። ወደ ቤተሰቡ መመለስ አሊያም ደግሞ ለሀገሩ መጫወት። እሱ ግን በከባድ ሐዘን ውስጥ ሆኖም እንኳን ከብሔራዊ ቡድኑ ጋር መቆየትን መረጠ። ሜዳ ውስጥ ገብቶም ተጋደለ፣ ጎልም አስቆጠረ። ጎሏን አስቆጥሮ ግን በውስጡ አፍኖት የነበረው የሐዘን ማዕበል ፈነዳ። መሬት ላይ ወድቆ ሲያለቅስ የነበረውን ስሜት የተረዱት የቡድኑ አጋሮቹ በሙሉ ወደ እሱ በመሮጥ በፍቅር አቀፉት። ጋክፖ ይህችን ጎል በጭራሽ ላላየውና በሞት ለተለየው ልጁ ዘላለማዊ ማስታወሻም አድርጎታል። ከእግር ኳስ ጀርባ ያሉ እውነተኛ ጀግኖች እንዲህ ናቸው።